ሴትየዋ ራሷን ነካች። በዚያው ቅጽበት በደቡብ ኮሪያ የሚገኘው ግዙፍ ጭራቅ ተመሳሳይ ድርጊት ፈጸመ። መጀመሪያ ላይ ይህ አጋጣሚ መስሏት ነበር። ነገር ግን ስልኳን ስትወረውር ጭራቁ እንቅስቃሴዋን በድጋሚ ደገመ። እውነታውን ለማረጋገጥ ወደ መናፈሻው በመሮጥ እጇን ዘረጋች። በቲቪው ላይ የሚታየው ጭራቅም እሷን ተከተለ። በመናፈሻው መሃል በቆመች ቁጥር ጭራቁን መቆጣጠር እንደምትችል ተረዳች። ይህንን ለማሳየት ጓደኞቿን ይዛ በመሄድ በቀጥታ ስርጭት ተመለከቱ። እሷ በመናፈሻው መሃል ሆና ጨፈረች። ጭራቁም ልክ እንደ እሷ በተመሳሳይ ሁኔታ ጨፈረ። ጓደኞቿ በከፍተኛ ሁኔታ ደነገጡ። እሷ በኩራት በተሞላችበት በዚያው ቅጽበት ግን የኮሪያ ጦር ሰራዊት ሚሳኤሎችን ተኮሰ። የጥቃቱ ህመም ለሴትየዋ በቀጥታ ተሰማት። በቁጣ ተሞልታ አንድ ቦክስ ሰነዘረች። በኮሪያ የሚገኝ አንድ ሄሊኮፕተር በቅጽበት ተከስክሶ ወደመ። እሷ ደንግጣ ለመውጣት ስትሞክር ሚዛኗን ስታ መሬት ላይ ወደቀች። ስትነቃ አስደንጋጭ ዜና ሰማች። በኮሪያ በርካታ ህንፃዎች ፈራርሰዋል። በመቶዎች የሚቆጠሩ ንጹሃን ሰዎችም ሕይወታቸው አልፏል። ትልቅ አደጋ እንዳደረሰች ተረዳች። በጥፋተኝነት ስሜት ወደ መናፈሻው ተመለሰች። ሰዎች አካባቢውን ለቀው እንዲወጡ በምልክት አመለከተች። በመቀጠልም መሬቱ ላይ የይቅርታ ደብዳቤ ጻፈች። ዳግመኛ እዚያ እንደማትመለስም ቃል ገባች። ነገር ግን ብዙም ሳይቆይ አንድ ግዙፍ ሮቦት ኮሪያ ውስጥ ብቅ በማለት ከተማዋን ማውደም ጀመረ። ሴትየዋ በፍጥነት ወደ መናፈሻው ሮጠች። እዚያም ጓደኛዋ መሬቱን ሲረግጥ አየችው። ሮቦቱን እየተቆጣጠረ ያለው እሱ ራሱ ነበር። እንዲያቆም ብትለምነውም ፈቃደኛ አልሆነ። ሴትየዋ በቁጣ በጥፊ መታችው። ያ ጥፊ እሷን ጀግና አደረጋት። ይህ ደግሞ ጓደኛዋ ይበልጥ እንዲቀና አደረገው። በማግስቱ ጠዋት በመናፈሻው ውስጥ ለውጊያ እንድትገናኘው ጠየቃት። ሴትየዋ ለመመከት ብትሞክርም የእሱ አቻ አልነበረች። ከጥቂት እንቅስቃሴዎች በኋላ መሬት ላይ ተዘረረች። እሱ በጭካኔ ሲረግጥ እሷ በተስፋ መቁረጥ ተመለከተች። ንጹሃን ሰዎችን ለመጠበቅ ሲል በአእምሮዋ ውስጥ አንድ ዕቅድ ተቀረጸ። ወዲያውኑ ወደ ደቡብ ኮሪያ የሚወስድ የአውሮፕላን ትኬት ቆረጠች። በዚሁ ጊዜ ጓደኛዋ አሁንም በመናፈሻው ውስጥ ንዴቱን እየተወጣ ነበር። እሱ ምላሽ ከመስጠቱ በፊት በኮሪያ ያለው ጭራቅ ከፊቱ መጣ። ቦታቸው ተቀያይሮ ነበር። ሰውየው በፍርሃት ለመሮጥ ቢሞክርም እሷ ግን በቀላሉ ይዛ ወረወረች። በዚህም ሁከቱን በድል አበቃችው። ፊልሙ ከተመቻቹ ኮመንት ላይ አንድ ቁጥር ጻፉ።